ሄሎ ኤቢ። ወይ ቀል ወጣሃል ከቤት? አዎ ወጥቻለሁ። እሺ በቃ እኔም ወጥቻለሁ፣ እንዳታስቆየኝ እሺ። ቆይ አንዴ ቃል ኪዩ እየደወለችልኝ ነው። እሺ አንዴ መልሼ እደውልልሻለሁ። ቆይ እቺ ልጅ እህቱ ናት ወይስ ምኑ ናት? አጀሪት ወንድሜ፣ የኔ ወንድም፣ የኔ መከታ። ደግሞ ምን ፈልገሽ ነው? እንዲህ ዝም ብዬ መንገድ ላይ እየሄድኩ እያለ ማለት ነው ቦርሳዬን ሳይው በቃ ባዶ ነው፣ ምንም ነገር የለውም። ከዛን ውስጤ ደግሞ ወንድምሽ ጋር ደውለሽ ብትጠይቂው ብር ይሰጥሻል፣ ከጓደኞችሽ ጋር ትዝናኛለሽ፣ ጓደኞችሽን አግኝተሽ ትመለሻለሽ አለ። ውስጥሽ? ውስጤ። በቃ ውስጥሽን ጠይቂው። እሺ ይስጥሽ። እንዴ ወንድሜ ደግሞ ለምንድነው ሙድ የምትይዘው? የምሬን እኮ ነው። አሁን አንተ ካልሰጠኝ ማን ይሰጠኛል? በቃ እሺ፣ አሁን ቃልዬ ጋር እየሄድኩ ነው፣ እሱን መልስ እሰጥሻለሁ። እሺ እሺ በቃ ምን ሆነ ነው እንደዚህ ያስጠበቀኝ? ቆየው ብሻ በጣም እንጂ። ሄሎ ኪዩ። ወንድሜ ቆየህብኝ እኮ። እንዴ ደውልሻለሁ ብዬሽ የለ እንዴ? እና መቼ ደወልክልኝ ነው ወንድሜ? እባክህ ሞተለና አንስተኝ። እሺ የት ነሽ? ሰፈር ነኝ፣ እዛው ነው። ቶሎ መጣሁ። እሺ ይቅርታ ቃልዬ፣ ለኪዩ ማቀበላት ቃል። እኔን እዚህ ጥለኸኝ? ይቅርታ አስቸኳይ ጉዳይ ሆኖብኝ ነው። ማቀበላት ቃል። ይቅርታ። ኬት ነው የሚመጣው? ቆይ ስጨርስ ደውልልሻለሁ። አስደውልኝ ብዬሽል እንዴ? ስንት ነው ሻውን የምትፈልጊው? ያለህን 5ም 10ሺም ከሆነ እኔ ደስ ነው። ለሷ ብር ለመስጠት ነው እኔን እዛ ጥለኸኝ የመጣኸው? በዚህ ዘና ፈታ። ኧረ ወንድሜ እሱንም ጨምርልኝ። ይበቃሻል። ይሄ ራሱ ሲበዛብሽ ነው። ኧረ ወንድሜ አይበቃኝም። እቺ ምን አላት? እንደፈለግሽኝ። ወንድሜ ግን አላሳዘንህም? እሺ ካንተ ውጭ ቆይ ማን አለኝ? እንደውም ይበቃኛል። እኔ አንጀት ልብላ ብዬ ነው። ተው ቆይ ዛሬማ አልፋታሽም እንዴ ቃል። ቆይ እሺ እኔ ካንተ ውጭ ማን አለኝ? ለምንድን ነው የምትመጪኝ?